ሰላም ጤና ይስጥልን የተከበራችሁ የራዳር ቲዩብ ተከታታዮች እንደምን አላችሁ? ሰላምታችን በያላችሁበት ይድረስ እያልን እነሆ ከአሁን ሰዓት ጀምሮ አዳዲስ ጉዳዮችን ወደ እናንተ እናደርሳለን። በቅድሚያም አርዕስተ ጉዳዮቹን እንሆ። ህወሓት አከርካሪው ተመታ። በሰሜን ምዕራብ ትግራይ ገመሃሉ አካባቢ አስደናቂ ድሮን ጥቃት መፈጸሙ ተሰምቷል። በዚህም በርካታ የቡድኑ ጀነራሎች የወታደራዊ ተሽከርካሪ ላይ ያሉ ማለቃቸው ተሰምቷል። ህወሓትም በህገወጥ መንገድ በሾመው ፕሬዝዳንቱ በዶክተር ደብረጽዮን ገብረ ሚካኤል በኩል አዎ በድሮን ተመተናል፣ ክፉኛ ማሳምሞናል ብሏል። አነጋጋሪውንም መረጃ ወደ እናንተ ጀባ እንላችኋለን። ፊልድ ማርሻል ብርሃኑ ጁላ ስለ ጽምዶ እንቅስቃሴ ለመጀመሪያ ጊዜ በይፋ ተናገሩ። ፊልድ ማርሻል ብርሃኑ ለወታደራዊ መኮንኖች ትዕዛዝም ሰጥተዋል። ኢታማዦር ሹሙ ጠረሞት ላይ ያለውን ባንዳ ጨርሳችሁ ማስወገድ ይኖርባችኋል ሲሉ ጥብቅ መመሪያ ማውረዳቸው ታውቋል። በጥንቅራችንም ይዘነዋል። አዜብ መስፍን በሙስና ተከሰሱ። ከኢትዮጵያ 650 ቢሊዮን ብር መመዝበራቸው ተረጋግጧል። በዝርዝር ከምንመለከታቸው አበይት ጉዳዮቻችን መካከል አንደኛው ነው። ቻናላችንን ላይክ፣ ሼር እንዲሁም ሰብስክራይብ እያደረጋችሁ አብራችሁ እንድትዘልቁ እንጋብዛለን። ቀዳሚ ወዳደረግነው ጉዳይ እናመራለን። ጀነራል ምግበይ በድሮን ተመቱ። ደብረ ጽዮን ያሉበትም ታውቋል። የኢትዮጵያ የብሔራዊ ደህንነትና ሉዓላዊነት ላይ ከፍተኛ ኪሳራ ሲጎነጉኑ የነበሩት የትህነ ከፍተኛ ወታደራዊ መሪ ጀነራል ምግበይ በድሮን ጥቃት ከፍተኛ ጉዳት እንደደረሰባቸው የመረጃ ምንጮቻችንም አረጋግጠዋል። በትናንትናው ዕለት በኢትዮጵያ አየር ኃይል ንስር የሰዎች አማካኝነት በታለመው ትክክለኛ የድሮን ጥቃት ጀነራል ምግበይ ሲመሩት የነበረውና በ60 ሺህ ብር ተታለው ለሱዳን ጦርነት ወደ ድንበር ሲጓዙ የነበሩ ሁለት ተሳቢ የትግራይ ኃይሎች ሙሉ በሙሉ ወደ አመድነትም ተቀይረዋል። ጀነራል ምግበይ ኢትዮጵያን ከሱዳን ግዛት ሆነው ለመውጋትና የሱዳን ሕዝብን በማሸበር የቡድኑን የጥፋት ተልዕኮ ለማስፈጸም ሲንቀሳቀሱ በግል መኪናቸው ውስጥ ሳሉ በደረሰባቸው የድሮን ድብደባ ከፍተኛ ጉዳት ደርሶባቸው በአሁኑ ሰዓት በአዲግራት ሆስፒታል በአስጊ ሁኔታ ውስጥ ሆነው ሕክምና እየተደረገላቸው እንደሚገኝ የውስጥ ምንጮቻችን አስታውቀዋል። ይህ ጥቃት የቡድኑን ወታደራዊ መዋቅር በማናጋት በጀነራሎችና በአመራሮች መካከል ከፍተኛ ለመተማመንም የፈጠረ መሆኑም ተመላክቷል። ይህ በጀነራል ምግበይ ላይ የደረሰው ድንገተኛና ቀጥተኛ ጥቃት በመቀለ ከተማ ውስጥ ባለ የትህነግ ቡድን አመራሮች ዘንድ ከፍተኛ ድንጋጤና መደናገጥን ፈጥሯል። የኢትዮጵያ ጀግናው አየር ኃይል ሽብር ሴላቸውን በመበጠሱ የተደናገጡት የደብረ ጽዮን ቡድን አባላት የመቀለ ቢሮቸውን ጥለው በመፈርጠጥ ወደ ተንቤን በረሃዎች በመሸሽ ዋሻ ውስጥ መደበቃቸውም ነው የተነገረው። የትግራይ ህጻናትን ለጦርነትና ለእልፈት በመማገድ የግል የፖለቲካ ፍላጎታቸው ለማሳካት ሲንቀሳቀሱ የነበሩት እነዚህ ቡድኑ መሪዎች በተፈጠረው ወታደራዊ ሽንፈት ሳቢያ የት እንደሚደርሱ ግራ በመጋባት በከፍተኛ ጭንቀት ውስጥ መሆናቸው ታውቋል። በተለይም መሪዎቹ ከደህንነት ስጋት የተነሳ ከመቀለ ከተማ በመውጣት ወደ ገጠራማው የዋሻ መሸሸጊያ ቦታዎች መግባታቸው የቡድኑን መፈራረስ በይፋ የሚያመላክትም ነው። የኢትዮጵያ መንግስት በሀገር ጠላቶች ላይ የጀመረው ይህ የተቀናጀ የተቃጣ ጥቃት ተጠናክሮ የሚቀጥል ሲሆን ህገወጥ ቡድኑ እየደረሰ ያለውን የጥፋት ሴራ ሙሉ በሙሉ ለማክሸፍ የሚያስችል አቅም እንዳለው በድጋሚ በተግባርም አስመስክሯል። የቡድኑ የሽብር ስልቶች ተለይተው በመታወቂያቸው በአየር ኃይሉ የክትትል መረብ ስር የወደቁት የቡድኑ መሪዎች መደበቂያ ቦታዎች ሁሉ እየተለዩ እርምጃዎች እየተወሰዱ ይገኛሉ። ይህ ለቡድኑ መሪዎች ትልቅ የማስጠንቀቂያ ደወል የሆነው ክስተት የሀገርን ዳር ድንበር ለመድፈር የሚሞክር ማንኛውም አካል ዋጋ እንደሚከፍል በግልጽ ያሳያል። የኢትዮጵያ ህዝብም የጀግናው አየር ኃይላችን ውጤታማ ስራ በከፍተኛ ወኔና ደስታ የተበቀለው ሲሆን የጥፋት ኃይሎች የመጨረሻ ዕጣ ፈንታም የተቃረበ መሆኑን የፖለቲካ ተንታኞች እየገለጹም ነው። በአካባቢ የሚገኙ የደህንነት ምንጮች እንደተናገሩት ከሆነ የሽብር ቡድኑ መሪዎች በየትኛውም ዋሻ ውስጥ ቢደበቁ የአየር ኃይሉ የክትትል ቴክኖሎጂና የመረጃ መረብነት እነሱ ጋር መድረስ እንደሚችል ማሳያም ነው። ይህ የድሮን ጥቃት የቡድኑን የጥፋት አቅም ወደ ዜሮ በማውረድ የትግራይን ህዝብ ከእነሱ የጥፋት ቀንበር ለመቀላቀል የሚያስችል ወሳኝ እርምጃ መሆኑን የጠቆመ ሲሆን መላው የኢትዮጵያ ህዝብም በድል ወሬው መደሰቱን ቀጥሏል። በዚህ ወሳኝ ወቅት የሽብር ቡድኑ የውስጥ አባል የሆኑት ግለሰቦችም አመራሮቻቸው እየተበታተኑ በመሆናቸው ምክንያት የቡድኑን ውድቀት በማመን እጅ እየሰጡም ይገኛሉ። የትግራይ ወጣቶች በግልጽ እንደሚያውቁት እነዚህ መሪዎች ለራሳቸው አቅም ሲሉ ወጣቱ ለጦርነት የዳረጉና አሁን ደግሞ በሽሽት ላይ የሚገኙ መሆናቸውን በመረዳትም ላይ ይገኛሉ። የኢትዮጵያ መንግስት በህግና በስርዓት እንዲገዙ ጥሪውን የሚያቀርብ ሲሆን በወንጀል ድርጊት ውስጥ ያሉ ሁሉ ለፍርድ እስኪቀርቡ ድረስ የማያዳግም እርምጃም ይቀጥላል። የዚህ የድሮን ጥቃት ውጤት የኢትዮጵያ ሉዓላዊነትን በማንኛውም ዋጋ ለመጠበቅ መንግስት ቁርጠኛ መሆኑን ያረጋገጠ ሲሆን የሽብር ቡድኑን የጥፋት ሴራ ከስር መሰረቱ ለመንቀል የተጀመረው ስራ ለስኬት
ለስኬት እየበቃ ነው። በጠቅላላ የጥፋት ኃይሎቹ ውድቀት የሀገሪቱን ሰላም በዘላቂነት ለማምጣት የሚደረገውን ጥረት የሚያሳልጥ ይሆናልም ተብሏል። ቀጣይ እርምጃውም የሽብር ቡድኑ ቀሪ አመራሮችን ማደንና ለህግ ማቅረብ ላይ የሚያተኩር ይሆናል ተብሎ የሚጠበቅ ሲሆን አሁን በየዋሻው ተደብቀው የሚገኙት መሪዎችም ቡድኑ ከአየር ኃይሉ የክትትል ዓይን ማምለጥ እንደማይችሉ በስፋት እየተነገረም ይገኛል። የኢትዮጵያ መከላከያ ኃይልና ከአየር ኃይሉ ጋር በጋራ በሚያደርጉት የተቀናጀ ጥረት የሽብር ቡድኑ የጥፋት አቅም ሙሉ በሙሉ እንዲመክን እየተደረገ ነው። ይህ ለኢትዮጵያ አንድነትና ለሰላም የቆሙ ኃይሎች ታላቅ ድል መሆኑን አበክረው እየገለጹ ይገኛሉ። የጥፋት ቡድኑ የመጨረሻው የሽንፈት ሰዓት መድረሱን የሚያመላክተው ይህ ክስተት በኢትዮጵያ የቅርብ ጊዜ ታሪክ ውስጥ ወሳኝ የለውጥ ነጥብ ሆኖ ይቆጠራልም ነው የተባለው። ወደ ቀጣዩ ጉዳያችን ስንሻገር ፊልድ ማርሻል ብርሃኑ ጁላ አዲስ ለተመረቁ ወታደራዊ መኮንኖች ትዕዛዝ ሰጡ። እናንተ ወደ ሰራዊቱ ስትቀላቀሉት አረሞት ላይ ያለውን ባንዳ ጨርሳችሁ ማስወገድ ይኖርባችኋል ሲሉ ለተመረቁ መኮንኖች ትዕዛዝ ሰጥተዋል። ጽምዶን በተመለከተ ለመጀመሪያ ጊዜ ተናግረዋል። ፊልድ ማርሻሉ ህልማቸውን መክኗል። ጠላቶቻችን ጽምዶ ብሎ መጥተዋል። የጥፋት እጃቸው ተቆርጧል፣ ወሮ በላዎችን ተዋጓቸው የሚሉ አገላለጾችን በመጠቀም በአወዛጋቢ ንግግርም ብቅ ብለዋል። ጠላቶቻችን ጽምዶ ብለው ወጥተዋል እያሉ ሲሆን ሊበትኑን የዶለቱ ኃይሎች ህልማቸው መክኗልም ሲሉ ተደምጠዋል። ጽምዶን በተመለከተ ከግራ ከቀኝ የሚነሱ አስተያየቶችን እንደቀጠሉ ናቸው። ሻዕቢያ ጽምዶን በተመለከተ ለተባበሩት መንግስታት ድርጅት ተመድ ያስገባውን ደብዳቤ አስመልክቶ መዘገቡ የሚታወስ ነው። ከሁለት ሳምንት በፊት ጀነራል ተሾመ ገመቹ እንዲሁም ትናንት የጠቅላይ ሚኒስቴር ጽህፈት ቤት ስለዚሁ ጽምዶ ትብብር ጠንከር ያሉ ሀሳቦችንም አሰራጭተዋል። በዛሬው ዕለት ደግሞ ፊልድ ማርሻል ብርሃኑ ጁላ ጽምዶን የተመለከተ ሀሳብም ሰንዝረዋል። ፊልድ ማርሻሉ በሁርሶ አጭር ኮርስ እጩ መኮንኖች ማሰልጠኛ ትምህርት ቤት ስልጠናቸውን ሲከታተሉ የቆዩ እጩ መኮንኖችም በተካሄደው ደማቅ ስነስርዓት ላይ ተገኝተው 19 ደቂቃ የፈጀ ንግግርም አሰምተዋል። ንግግራቸው የጠላቶች እጅ ተቆርጧል፣ ህልማቸው መክኗል፣ እንዲሁም ባዳና ባንዳ በሚሉ ቃላት የታጀበ እንደነበረ መረጃው ደርሶናል። ጠላቶቻችን ጽምዶ ብለው መጥተዋል እያሉ ሲሆን ማወቅ ያለባችሁ ጽምዶ አሁን የመጣ ጉዳይ አይደለም። ጽምዶ የ1960ዎቹ ስትራቴጂ ነው። የ60ዎቹ ትውልድ ማለት የዛሬ ጽምዶ ማለት ነው። የዚያን ዘመን ትውልድ ማርክሲዝም ሌኒኒዝም እያለ ታሪካዊ ጠላቶቻችንን እየጋበዘ ሞቃዲሾና ካይሮ እየሄደ የሱዳን የግብፅና ኤርትራ ቅንጅትን በመፍጠር ኢትዮጵያን ከባህር በር የማባረር ዘመን ነበረ የ1960ዎቹ ትውልድ በማለት የአሁኑን ጽምዶ ከ60ዎቹ ትውልድ እንቅስቃሴ ጋር አጋምደውም ማብራሪያ ሰጥቷል። ቀጥሎም ያን ጊዜ ካይሮና ሞቃዲሾ ሄደው ደጅ ጠኑ የዚያድ ባሬና የፈርዖን ቤተሰብ ተላላኪዎች ግንባር ፈጥረው የዛሬ 60 ዓመት ኢትዮጵያን ከባህር በር በማባረር ኢትዮጵያን በእርስ በርስ ጦርነት በማዳከም በቀጠናው ትርጉም ያላት ሀገር እንዳትሆን አድርገዋል በማለትም የ60ዎቹን የፖለቲካ ኃይሎችም ተችተዋል። በወቅቱ ከባህር በር የተገፋው ጠላቶቻችን ጎበዝ ስለሆኑ አይደለም ያሉ ሲሆን ይሳካላቸው እነርሱ ባንዳ ስላገኙ ነው በማለትም ተናግረዋል። አሁን እየተደረገ ያለው እርሱ ነው። ያን ጊዜ የነበሩ ባንዳዎች መልካቸው ቀይረው ነው እንጂ ያሉት እነርሱ ናቸው በማለትም በጽምዶ እንቅስቃሴ ውስጥ ያሉ የአገር ውስጥ ኃይሎችን ባንዳ በማለትም ጠርተዋል። ታሪካዊ ጠላቶቻችንና ምቀኛ ጎረቤቶቻችን ተቀናጅተው የውስጥ ባንዳ ቀጥረው ሀገራቸው ለማፍረስ እየሰሩ ያለበት ጊዜ ነው። ነገር ግን እድሜ ለመከላከያ ሰራዊት አከርካሪያቸውን መጥቶ ተሽመድምደው አረሞት ላይ ያሉበት ጊዜ ላይ እንገኛለን ብለዋል። በመጨረሻም አዜብ መስፍን በሙስና ተከሰሱ ከኢትዮጵያ 650 ቢሊዮን ብር መመዝበራቸው ተረጋግጧል። የቀድሞ የኢትዮጵያ ጠቅላይ ሚኒስቴር መለስ ዜናዊ ባለቤት አዜብ መስፍን በከፍተኛ የሙስና ወንጀል መከሰሳቸው ተሰምቷል። አዜብ መስፍን በምስራቅ ኡጋንዳ ሶሮቲ ከተማ ውስጥ ለግብርና ስራ 4 ቢሊዮን የአሜሪካ ዶላር ወይም በወቅቱ ምንዛሬ 650 ቢሊዮን የኢትዮጵያ ብር በመመዝበር በህገወጥ መንገድ ወደ ውጭ ሀገር ማሸሻቸው ተረጋግጧል። በኢትዮጵያ ኢኮኖሚ ላይ ከፍተኛ ተጽዕኖ የነበረው ኤፈርትን በመምራት ላይ በነበሩበት ወቅት ሀገሪቱን እጅግ አሳሳቢ ለሆኑ ኢኮኖሚያዊ ቀውስ የዳረገ ሲሆን ይህ ድርጊት አሁን ላይ ከፍተኛ የህዝብ ቁጣንም ቀስቅሷል። ምንም እንኳን የቀድሞ ቀዳማዊት እመቤት በወቅቱ በመገናኛ ብዙሃን ቀርበው ምንም አይነት የግል ሀብት እንደሌላቸውና የሚተዳደሩት በደሞዝ ብቻ እንደሆነ ቢናገሩም በወቅቱ የተደረጉ ምርመራዎችና ዓለም አቀፍ ሚዲያዎች ያወጡት መረጃ ግን ከዚህ በተቃራኒው ከፍተኛ የገንዘብ ዝውውር መኖሩን አመላካች ነው። በተለይም በአንድ ቀን ግብይት ብቻ 1.5 ሚሊዮን ዶላር ማውጣታቸውን የሚጠቁሙ ዘገባዎችና ለስፖርት ክለቦች ያደረገው ከፍተኛ የገንዘብ ልገሳ በወቅቱ ያቀረቡትን ምንም የለኝም የሚል መግለጫ ታማኒነት የሌለውና የህዝብን ስሜት የሚንቅ ድራማ መሆኑን
አጋልጧል። በኢፈርትና ደጀና በተባሉት ኩባንያዎች አማካኝነት የሀገሪቱን ኢኮኖሚ እኩሌታ ተቆጣጥረው እንደነበር የሚነገርላቸው አዜብ መስፍን በፈጸሙት የሙስና ተግባር የኢትዮጵያን ሀብት ወደ ግል ማዞራቸው ተረጋግጧል። የኢትዮጵያ ሀብት እንደራሳቸው ንብረት ሲመዘብሩ የነበሩት አዜብ መስፍን በሌላ በኩል ደግሞ ህዝብን እንደማያውቅ በመቁጠር የርኅራኄና የድህነት ትረካዎችን ሲያራምዱ መቆየታቸው በህዝብ ዘንድ ከፍተኛ ቁጣንም ቀስቅሷል። ይህንን ተከትሎ የኢትዮጵያ መንግስት ከኢንተርፖል ጋር በመተባበር በአስቸኳይ ምርመራ በመጀመር በህገወጥ መንገድ የተመዘበረውን ብሔራዊ ሀብት ለማስመለስና ወንጀለኞችን ለፍርድ ለማቅረብ እንዲንቀሳቀሱ ጠንካራ ጥሪዎች እያቀረቡ ይገኛሉ። የህግ የበላይነት እንዲረጋገጥና ህዝብ የዘረፈ አካል ተጠያቂ እንዲሆን የሚጠይቁ ድምጾች በመበርከት ላይ ሲሆኑ ይህ የሙስና መዝገብ የኢትዮጵያን ታሪክ ውስጥ ጥቁር ምልክት ሆኖ እንደሚቀጥል የፖለቲካ ተንታኞች እየተናገሩ ነው። በምርመራው ሂደትም ከኢፈርትና ከደጀና ኩባንያዎች ጋር የተያዙ ሰነዶች ተመርምረው የዝርፊያውን መጠንና የተሳታፊዎች ዝርዝር ለህዝብ ይፋ እንዲደረግ ግፊት እየተደረገም ይገኛል። የተከበራችሁ የራዳር ቲዩብ ቤተሰቦች ለሰዓቱ ያዘጋጀንላችሁ ዜናዎቻችን የተከታተላችሁት ይመስል ነበረ። ቻናላችንን ላይክ፣ ሸር እንዲሁም ሰብስክራይብ እያደረጋችሁ እንድትዘልቁ በአኮቴት እንጠይቃለን። የዛሬውን በዚህ አበቃን።